Now, Iranian President Masoud Pezeshkian has said on X that his country is committed to peace. የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካና እስራኤል ጋር ያለውን ግጭት ለማቆም ቅድመ ሁኔታዎችን ማስቀመጣቸው ተሰምቷል። 3 ቅድመ መደራደሪያ ሐሳቦችንም አቅርበዋል ፔዜሽኪያን። እነዚህም የቴህራን ህጋዊ መብቶች ዕውቅና ማግኘት፣ የካሳ ክፍያና የወደፊት ጥቃቶችን ለመከላከል የሚያስችል አስገዳጅ ዓለም አቀፍ ዋስትናዎችን መስጠት የሚሉት ይገኙበታል። ፕሬዝዳንቱ ይህንን መልእክት ያስተላለፉት ከሩሲያና ፓኪስታን መሪዎች ጋር ባደረጉት የስልክ ውይይት ነው። በውይይታቸውም ኢራን ለቀጠናዊ ሰላም ያላትን ቁርጠኝነት በድጋሚ ያረጋገጡ ሲሆን ግጭቱ የተቀሰቀሰው በጽዮናዊው ስርዓትና በአሜሪካ እንደሆነም ተናግረዋል። ፔዜሽኪያን የሀገራቸውን ክብርና ሉዓላዊነት ለመጠበቅ ወደ ኋላ እንደማይሉ ገልጸው ዘላቂ ሰላም ሊመጣም የሚችለው ኢራን ያቀረበቻቸው ፍትሐዊ ጥያቄዎች ምላሽ ሲያገኙ ብቻ እንደሆነም አስገንዝበዋል። መግለጫም የወጣው የፋርስ ባህረ ሰላጤ ጦርነት 13ኛ ቀኑ ላይ በገባበት በሁለቱም ወገኖች መካከል የሚካሄዱ የአየርና የሚሳኤል ጥቃቶች ተባብሰው በቀጠሉበት ሰዓት ነው። በእስራኤልና አሜሪካም የተቀሰቀሰውን ጦርነት ለማስቆም ብቸኛው መንገድ የኢራንን ሉዓላዊነት ማክበር ነው ያሉት ፕሬዝዳንቱ ይህንን አቋማቸውን የገለጹት እየተባባሰ የመጣውን ግጭት ተከትሎና ቴህራን በቀጠናው ካሉ አጋሮቿ ጋር የምታደርገውን ዲፕሎማሲያዊ ጥረት በጀመረችበትም ወቅት ነው። ኢራን ለቀጠናዊ መረጋጋት ያላትን ቁርጠኝነት በድጋሚ በማረጋገጥ ቴህራን ያላንዳች ትንኮሳም የተሰነዘረ ጥቃት ስትል ለምትገልጸው ድርጊት ተጠያቂነት እንዲሰፍንም አሳስባለች። እነዚህ ዲፕሎማሲያዊ ግንኙነቶች ኢራን ላላት አቋም ዓለም አቀፋዊ ድጋፍ ለማግኘት የምታደርገውን ጥረትም የሚያንጸባርቁ ናቸው። ቴህራን በእስራኤል ላይ እንዲሁም የአሜሪካ ወታደራዊ ቁሳቁሶች በሚገኙባቸው በዮርዳኖስ በኢራቅና በባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቷንም እየሰነዘረች ነው። ይህ ድርጊት በዓለም አቀፍ የነዳጅ ገበያ ላይ መስተጓጎል የፈጠረ ሲሆን ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትም አንግሷል። የኢራን አሜሪካና እስራኤል ውጥረትን ተከትሎ ቱርክ እነዚህን ክስተቶች በቅርበት እየተከታተለች መሆኑንም ከአንካራ የሚወጡ መረጃዎች አሳይተዋል። እየተስፋፋም የመጣው ጦርነት በቱርክ ምስራቃዊና ደቡባዊ ድንበሮች ላይ ያለውን መረጋጋት አደጋ ላይ የሚጥል በመሆኑ አንካራ በቀጠናው ካላት ሚዛናዊ ግንኙነት አንጻር ውስብስብ የዲፕሎማሲ ፈተና ተጋርጦባታልም እየተባለ ነው። ምንም እንኳን ኢራን ቅድመ መደራደሪያ ብታቀርብም ከዋሽንግተን የስለላ ተቋማት ኢራን በአሜሪካ ምዕራባዊ የባህር ዳርቻ ላይ የሰው አልባ አውሮፕላን ጥቃት ልትሰነዝር ትችላለች የሚል መረጃ ተጋርቷል። የአሜሪካ ባለስልጣናት ለካሊፎርኒያም የደህንነት ሰዎች ኢራን የአጸፋ እርምጃ ልትወስድ ስለምትችል ቅድመ ጥንቃቄ እንዲደረግ ጥብቅ ትዕዛዝም ሰጥ እንደ ኤቢሲ ኒውስ ዘገባም የፌዴራል የምርመራ ቢሮ ኤፍቢአይ በመላው ካሊፎርኒያ ለሚገኙ የፖሊስ መምሪያዎች ባሰራጨው የስለላ መረጃ በአሜሪካና ኢራን መካከል ያለው ውጥረት እየተባባሰ ከሄደ ኢራን የድሮን ጥቃት ለመሰንዘር እያሰበች እንደሆነም አመልክቷል። መረጃው እንደሚጠቁመው እንዲህ አይነቱ ዘመቻ በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙ መርከቦች የሚነሱ ድሮኖችን ሊያካትትም ይችላል። የፔንታጎን ባለስልጣናት በሪፖርታቸው ላይ እንደጠቀሱት ሰው አልባ አውሮፕላኖቹ ከባህር ላይ ሊሰማሩ እንደሚችሉ የሚያሳይ ሲሆን ይህም አጥፊ መሳሪያዎቹ ምድር ሳይነሱ ወደ አሜሪካ ግዛት ሊቀርቡ እንደሚችሉ ነው። ይሁን እንጂ ባለስልጣናቱ ማስጠንቀቂያው ለጥንቃቄ ሲባል የወጣ መሆኑንም አጽንኦት ሰጥተዋል። እስካሁን ድረስ ጥቃቱ መቼ እንደሚፈጸም ባይታወቅም የጥቃት አዝማሚያዎች ግን ይታያሉ። ይህ መረጃም ለፔንታጎን እጅግ ስጋት የፈጠረ መሆኑም እየተነገረ ነው። ወታደራዊ እርምጃዎቹ በመካከለኛው ምስራቅ በተለያዩ ግንባሮች እየተስፋፉ በመምጣታቸው ውጊያው ወደ ሰፊ ቀጠናዊ ጦርነት ሊያመራም ይችላል የሚል ስጋት ጋርጧል። በተለይ አሁን ኢራን በምዕራባዊ ካሊፎርኒያ ጥቃት ልትሰነዝር ትችላለች የሚለው ያልተገመተ በመሆኑ አሜሪካና አጋሮቿን ያስደነገጠ ክስተት ሆኗል። ይህ መረጃ መውጣቱ ደግሞ በኮንግረስ ውስጥ ለሚገኙ ዲሞክራቶች በተደጋጋሚ ዓላማም የሌለው ጦርነትና ትራምፕ ተኮር ዘመቻ እያሉ ሲያብጠለጥሉት ስለነበር አሁንም ሌላ ትራምፕን ለመሸንቆጥ እድል ሲያገኙ እንደማይቀር ተንታኞች እየተናገሩ ነው። ዛሬም አሜሪካና እስራኤል በኢራን ውስጥ ከፍተኛም የአየር ድብደባ ማድረጋቸውን የቀጠሉ ሲሆን የሚሳኤል የሰው አልባ አውሮፕላንና የባህር ላይ ጥቃቶች ወደ ሊባኖስ፣ ኢራቅና በርካታም የባህረ ሰላጤው ሀገራት ተሰራጭተዋል። ከዚህም በተጨማሪ በሆርሙዝ የባህር ሰርጥ በሚደረገው የነዳጅ ማጓጓዣ እንቅስቃሴ ላይ መስተጓጎልም ተፈጥሯል። የእስራኤል ጦር በቴህራንና በአካባቢው በሚገኙ ወታደራዊና ኢንዱስትሪ ተቋማት ላይ አዲስ የጥቃት ማዕበል መክፈቱንም ይታወቅልኝ ብለዋል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ በደቡባዊና ሰሜናዊ ቴህራን በሚገኙ የጸጥታ ተቋማት ላይ በተሰነዘረ የሰው አልባ አውሮፕላን ጥቃት የጸጥታ ኃይሎችና የባሲጅ ሚሊሻ አባላት ሕይወታቸው አልፏል። ሌሎች ጥቃቶች ደግሞ ከቴህራን በስተደቡብ በሚገኘው ሮባት ካሪም የኢንዱስትሪ ቀጠናና በኢስፋን ግዛት በምትገኘው ካሻን ከተማ ላይ ያነጣጠሩ እንደነበሩ የቴህራን ሚዲያዎች አላስተባበሉም ነው የተባለው። በሌላ በኩል የአሜሪካ ማዕከላዊ ሴንትኮም ዘመቻው ከተጀመረ አንስቶ ሚሳኤልና ድሮን የሚያመርቱ ተቋማትን ጨምሮ በኢራን ውስጥ ከ5500 በላይ ኢላማዎች መውደማቸውን ገልጿል። እዙ አክሎም የኢራን አብዮታዊ ዘብ ንብረት የሆነች አንዲት መርከብ መውደሟንም በሪፖርቱ ላይ አመላክቷል። አብዮታዊ ዘቡ ወደ እስራኤል የሚሳኤል ጥቃት ሰንዝሯል። በሌላ በኩል የእስራኤል መገናኛ ብዙሃን በ3 ሰዓታት ውስጥ ብቻ ከሊባኖስ 150 ገደማ ሮኬቶች መተኮሳቸውን አልሸሸጉም። ሂዝቦላህ በአንድ ቀን ውስጥ 38 ወታደራዊ ኦፕሬሽኖችን ማከናወኑን የገለጸ ሲሆን
ሲሆን በእስራኤል የጦር ሰፈሮችና ይዞታዎች ላይ በደርዘን የሚቆጠሩ ሮኬቶችንና ድሮኖችን መተኮሱንም አስታውቋል። የእስራኤል ጦር በበኩሉ ወደ ግዛቱ የገቡ በርካታ ተተኳሾችን ማክሸፉን ገልጿል። የሰላጤው ጦርነት ወደ ኢራቅም ገብቷል። ከሶሪያ ድንበር አቅራቢያ በምትገኘው አልቃኒም የኢራን ደጋፊ በሆነው የህዝባዊ ንቅናቄ ኃይል ዋና መስሪያ ቤት ላይ በተሰነዘረም የአየር ጥቃት የሰው ህይወት መጥፋቱን ምንጮች ገልጸዋል። በተጨማሪም በሰሜናዊ ኢራቅ ኩርኩክ በተፈጸመ ሌላ ጥቃት 2 የሚሊሻ አባላት ህይወታቸው አልፏል። በተመሳሳይ በኢራቅ የኩርዲስታን ክልል የምትገኘው የአርቢል ከተማ ሌሊቱን ሙሉ የድሮን ጥቃት ወርዶባታል። በባግዳድ የሚገኘው የአሜሪካ ኤምባሲም በኢራቅ ውስጥ አሜሪካውያን በሚያዘወትሩባቸው ቦታዎች ላይ ጥቃቶች ሊሰነዘሩ እንደሚችሉ በማሳሰብ ጥብቅ ማስጠንቀቂያም አስተላልፏል። ባለፈው በፈረንጆቹ የካቲት 28 ከፋርስ ምድር ተነስቶ ወደ አጎራባች ሀገራት የተሸጋገረው የዋሽንግተንና ቴልአቪቭ ጓዳን የዳሰሰው የአውሮፓን ፖለቲከኞች ያከራከረው የተባበሩት መንግስታት ድርጅትን አስቸኳይ ስብሰባ እንዲጠራ ያደረገው ሞስኮና ቤጂንግን በተጠንቀቅ እንዲቆሙ በር የከፈተላቸው የዓለምን የፖለቲካ ኃይል አሰላለፍ በግልጽ የለየው የነዳጅ ዋጋን ከፍ ያደረገው ንጹሃንን የቀጠፈው ጉልበት እንጂ ምክንያት የማያሸንፍበት ክስተት የታየበት ድርድር በጦር የተተካበት የፋርስ ባህረ ሰላጤ ጦርነት 13ኛ ቀኑ ላይ ቢደርስም የመብረድ አዝማሚያም አልታየበትም።